ባለቤት ሁለት ወንድ ልጆች አሉት። እህቶቼን ያውቃቸዋል። ከእህቶቼ ጋር በጣም ቤስት ነው። እኔ ደግሞ ያቀኝ እኔ ፋራ ነኝ። ገና እንዳልኳቸው አዲስ አበባ 6 ወር ነው የቆየሁት። ፋራ መባልም አይደለም ተማሪ ነኝ። ከትምህርት ላይ ነው ተነስቼ አዲስ አበባ የመጣሁት እና ምናልባት አለባበሴ ወይ ደግሞ አፍንጫዬ ወይ ፊቴ ወይ ደግሞ የሆነ ነገር ብቻ ደስተኛ አይደለም በእኔ ማለት ነው። የዛ የግሮሰሪው ባለቤት ልጅ እቃ ሊገዛ መጣ። ከኛ ግሮሰሪ ከአክስቴ ግሮሰሪ ማለት ነው። አሁን በህይወት የለም። እግዚአብሔር ነፍሱ። ሰላም ሰዎች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ነገር በእኔ ላይ የደረሰብኝ ነገር ነው ማለት ነው። እኔ ፊዚካሊ እንደምታዩ ነኝ። በቁመት 1 ሜትር ከ50 ነኝ። ውፍረቴና እንትኔ ደግሞ እንደዚህ ነው እና ሰዎች ማለት ነው በተለይ ከገጠር መጥቼ አዲስ አበባ ላይ መኖር በጀመርኩበት ሰዓት ኢቭን ቤተሰቦቼ በጣም ነው የሚንቁኝ። በጣም ማለት ነው አክስቶቼ ምናምን ማለት ነው በጣም ነው የሚንቁኝ። ግን ደግሞ እኔም ከመጀመሪያውም አገር ቤት እያለሁ ከአዲስ አበባ ሲሄዱ የሚያሳዩኝ ፊድባክ በማሰብ አዲስ አበባ የመጣሁት ቢያንስ እነሱ ማረፊያ ይሆኑኛል እንጂ ለራሴ እንደምንም ስራ ፈልጌ ስራ መግባት እንዳለብኝ ወስኜ ነው የመጣሁት። እና አንድ አክስቴ ቤት ሁለት እህቶቼ ስራ እየሰሩ ብዙ ጊዜያቸውን አሳልፈዋል እና በነፃ ነው። እሷ ግሮሰሪ ያላት ትልቅ እህቴ ቢያንስ ለ10 አመት ነው የሰራችው። ከሷ ተከታይ ደግሞ 3 አመት ምናምን ሰርታ አሁን ሁለቱም የራሳቸው ላይፍ እየኖሩ ነው። ግን ተጎድተዋል። በቃ ማለት በራሳቸው እንዳይወስኑ ሆነዋል። ሰው ቤት ባዳ ይሻላል ከዘመድ ቤት ውስጥ ከምትኖሩ ባዳ ቤት ብትኖሩ ይመረጣል። እና እኔ ደግሞ እንደዛ አይነት አክስቴ ጋር ጎሴ ጋር ምናምን ተቀምጬ መኖር አልፈልግም። ባዳ ሲያስቀይማችሁ ወደ አክስታችሁ ወደ አጎታችሁ ትሄዳላችሁ እንጂ አክስታችሁ ጋር ሆናችሁ አንደኛው አክስታችሁ ብታስቀይማችሁ ሁለተኛው አክስታችሁ ጋር መሄድ አትችሉም። ይሄን ሐሳብ ስላለኝ ከገጠር ስመጣ እኔ ለራሴ ስራ ቤት ራሱ በአጭር ጊዜ ውስጥ ነው ቤት የተከራየሁት። አዲስ አበባ መጥቼ ሰው ቤት አንድ ቤት 1 ወር አንድ ቤት እንደዚህ ብቻ 5 ወር ነው 6 ወር አዲስ አበባ ገብቼ 6 ወር አካባቢ ነው ሰው ቤት የሰራሁት። የተለያየ ቤት ነው እሱንም ማለት ነው። እኔ ብር በጣም አገኝ ስለነበር ሀገር ቤት እያለሁ ከአዲስ አበባ ነው የጀመርኩላችሁ ታሪኩ አዲስ አበባ ስለሆነ ማለት ነው። በቃ ራሴን ችዬ ቤት ተከራይቼ እየኖርኩ ባለበት ሰዓት ያለ ነው ይሄ ታሪክ። ቤት ተከራይቼ እየኖርኩኝ ግሮሰሪ ያላት አክስቴ ጋር በአጋጣሚ ሄዳለሁ። በአጋጣሚ ሲሄድ ግሮሰሪው ብዙም ሰው የለውም። እስኪ ጠብቂልኝ እኔ ኪችን አለ ከግሮሰሪው ጀርባ ስራ ላይ ሄደች። ከፊት ለፊታቸው ደግሞ ሆቴል አለ። የሆቴሉ በሰዓቱ በሞተ ሰዓት ደስ ብሎኝ ነበረ። አሁን ግን ነፍስ ሳቅ ደግሞ እግዚአብሔር ነፍሱን ይማረው ማለት ጀምሬያለሁ። እና ምንድነው ሙት ወቃሽ ያድርገኝ እግዚአብሔር እንግዲህ ነፍሱን ይማረው ብያለሁ ከመጀመሪያው ማለት ነው። ታሪኩን ለመናገር ያክል ነው። ሰዎች ለእናንተ ከሚያሳዩት ፊድባክ እንዴት እንደሚሰብራችሁ ልነግራችሁ ስለምፈልግ ነውና ያለች መጣና አክስቴን ስሟን እየጠራት የሄዳ ነው አለኝ። ሊወስድ የመጣው እኛ ቤት ግሮሰሪ ውስጥ እኛ ግሮሰሪ አክስቴ ግሮሰሪ ሁሉም አይነት መጠጥ አለ። አረቄም አለ። ከአረቄ እስከ ላይኛው ድረስ ያሉ መጠጦች አሉ። እነዛ ደግሞ ፊት ለፊታችን ያሉት ባለ ሆቴሎቹ ደግሞ ስጋ ቤት ስላላቸው ከኛ መለስተኛ አረቄ ፈልጎ ጠርሙስ ይዞ መጥቷል። ያው መለስተኛ አረቄ እንደሚፈልግ ስለማውቅ ሌላ ጊዜ ሲወስዱም ስለማይ ያንን ቀጥቼ ሰጣለሁ ብዬ ስላሰብኩኝ እኔ ልታዘዝህ እችላለሁ አክስቴ ስራ ላይ ነች አልኩት። ቪዲዮ ይደዛ ቀይዶር ይደዛ ማጣራሽ ይጥጥራታ አልጠራም አልኩት። የፈለከውን ሰጥ እችላለሁ ልትሰድበኝ አትችልም። ቤቴ ድረስ መጥተህ ልትሰድበኝ አትችልም አልኩትና ኮስተር ብዬ እንትን ስል እሱም መልሶ ሲናገረኝ አክስቴ ድምፁ ሰማች። ብዙም ርቀትም ስለሌለው ኪችኑ መጣችና ማን ነው ከማን ጋር የምትጨቃጨቅ ስትለኝ ይሄው እየሰደበኝ ነው አልኳት። ከዛ አክስቴ እንዴ የነከሌ ሴት እኮ ናት የእህቴ ልጅ እኮ ናት ሰራተኛ እኮ አይደለችም ለምንድን ነው የምትሰድባት? ሰራተኛ ስትሆን ሰው ይሰደባል እንዴ ምናምን አለች። አረች አንቺ ዘረግልችም ይሆንሽ ምንድነው ድውር ማልከጥፉቺ ጥፍጥፍ ምናምን የሌለ ስድብ ሰደበኝ። በቃ የመጣለት ሁሉ ሰደበኝ። ቀይ ዶሮ አለኝ ምን አለኝ ሰደበኝ። እኔ ደግሞ ደግነቱ ማለት ነው ማለቅሰው ወድቄ ማለቅሰው ደም ካታየ ነው። ወድቄ ምንም ቢያጥ ራሱ አላለቅስም። ግን
ትንሽዬ ደም ጠብካለች። ወይኔ እግርሽ ምን ሆነሽ ነው ደም ካለኝ ነው ማለት ደግሞ ሰው በቃ አይዞሽ አይደብርሽ ዝም ብሎ ምናምን ነው ስትለኝ አክስቴ እንዴ ራሴን ችዬ እየኖርኩ የራሴ ቤት እያለኝ እኔ ቤቴ ሄጄ ማረፍ እየቻልኩ እዚህ መጥቼ የምሰደው ድሮስ ግሮሰሪ መጥቼ ልመሰገን ነው እንዳልኩና ጥያት አክስቴ ለምን ወደ ቤቴ ሄድኩና የዛ ቀን እግዚአብሔርን የወቀስኩት ወቀሳ ልናገራችሁ ለሰዎች መልክም ሰጥተህ ሀብትም ሰጥተህ ሁሉን ነገር ሰጥተህ ለኔ ለምንድን ያሳነስከኝ ብዬ እግዚአብሔርን ወቀስኩት አለቀስኩ በጣም ግን እግዚአብሔር እንትን ሲል ደግሞ ሲያገጣጥም እኔ እንደዚህ ሚያዝያ አካባቢ ይሁን እንደዚህ አካባቢ ሚያዝያ ወይ መጋቢት አካባቢ ነው ልጁ እንደዛ ይሰደበኝ የነበረው እኔም ቤቴ ሄጄ አለቀስኩት ግን ለግንቦት 21 ሁለት ወር ምናምን አልቆየም ለግንቦት 21 አንድ አክስቱንና እሱ ሆኖ እሱ መኪና አይነዳም ሙስሊም ሹፌር አድርጎ ለጻድቃኔ ማርያም ጉዞ ሲጀምሩ መንገድ ላይ መኪና ተጋጨና አብረውት የነበሩት አክስቱ ወዲያው አረፉ እሱ ደግሞ ደም ፈሶት ታክሞ ዳነ ያው በሰዓቱ አልሞተም ለካ እናቴ ያችን መልኩን ተጠቅሞ ተጠቂ ነበር የኤችአይቪ ኤድስ ተጠቂ ነበር ማለት ነው እኔ አሁን ሳስበው እንኳን መልክ የሌለኝ አልኩ ከዛ ያቺ የመኪና አደጋ ደም መፍሰስ አደረሰበት ወዲያው የኤችአይቪ ፖዚቲቭ እንደነበረ ታወቀ ዳኔ ከሌ ሆስፒታል ገባ ሲሉ እኔ ደግሞ እንደ ስላለቀስኩ ነው መሰለኝ እግዚአብሔር የሆነ ነገር አድርገው አሳየኝ ብዬ ምትስላልኩ ነው መሰለኝ እንደው እኔ ሳልጠይቃቸው ይነግሩኛል ያ ልጅ እኮ እንደዚህ ሆኖ ሐኪም ቤት ገብቶ በቃ አሁን እኮ ሊሞት ነው ምናምን እያሉኝ ይነግሩኛል እህቴም ማረብ አገር ነበር ስትመለስ ወይኔ እንትና እኮ ታሞ ያልሽ ሐኪም ቤትም ስትሄድ ቤተሰቦቹ ቤትም እየሄደች ስትጠይቀው አረፈ በኤችአይቪ ምክንያት ማለት ነው ያቺ ሀብቱ መልኩ በህይወት እንዲኖር አረዳው ታውቃላችሁ እኔን ግን በጣም ሰድቦኝ በጣም አዝኜ በጣም የተከፋውበት እና ያዘንኩበት በህይወቴ በሙሉ እንደሱ ቀን የለም እውነቴን ነው በህይወት ቢኖር እኔ አስቀምጬ ቦክሰው ደስ ይለኝ ነበር ግን አሁን ደግሞ በህይወት የለም ደግሞ እዛው ያለው ያው እሱ ካረፈ በኋላ እኔ በቆልት መሸጥ ጀመርኩ በቆልት በየግሮሰሪው ያው አክስቴም ግሮሰሪ መስላለ ከሰዎች ጋር በጣም ስለምግባባ ግሮሰሪ በቆልት መሸጥ ጀመርኩ እነሱ እኔ ግሮሰሪ እኛ ያው የኔ ማለት ነው እናት የቤተሰቤ የራሴ ቤት በሉት ቤተሰባችሁ ቤት መጥቶ ሰው ሲናገራችሁ የራሳችሁ ቤት በሉትና እኛ ቤት አክስቴ ቤት መጥቶ የሰደበኝ ልጅ ካረፈ በኋላ የሱ ታናሽ ወንድም ዱርዬ ነው ብሎ ነው የሚያስቡት ቤተሰብ እንኳን የሰው ራሱ የራሳቸውን ልጅ የማያስቡ ነበር ቤተሰቡ ማለት ነው ከዛ ያ ደህና ያሉት ልጃቸው ሲሞት እንደ ዱርዬ ነው ብለው ከቤት ያስወጡ የሚያሳደሩት የነበረው ልጅ ተመክሮ ቤት ገብቶ ምናምን ያው ቤታቸውን እያስተዳደረ ሲኖር እኔ እዛ ቤት ገብቼ ማስተናገር ቻልኩ ማለት እኔ በቆልት እሸጣለሁ በቆልቱ እስከሚያልቅ ድረስ ግን የሆነ ነገር አቀርባለሁ ብርጭቆ አነሳለሁ ድራፍት አቀርባለሁ ምናምን ከዛኛው ልጅ ጋር በጣም ፒስ ሆኜ እኔ ግን እነሱ ቤት ገባ የነበረው እቤት ድረስ መተሰደብከኝ ዛሬ ተነስና ናስኪ ዛሬ እስኪ ወንድ ኮን ካንተ ራስህን እንደዛ የምትኮፍስ ልጅ ዛሬ ተነሳና ከአባት ቤት አውጣና ስደበኝ እያልኩኝ ከሙት ጋር ራሱ እስከመወቃቀስ ደርሼ ነበር እና እግዚአብሔር አምላክ ብዙ ነገሮችን ብዙ በእኔ ላይ በደል ያሳዩ ሰዎች እኔ ሳልዋጋቸው እኔ መልሼ እንኳን ሳልሰደዋቸው እግዚአብሔር መልስ የሰጠኝ ብዙ ሰዎች አሉ ብዙ በሀገር ቤት ብትሉ እኔ አባቴ ታሞ ማለት ነው አንቺ የለማይ ልጅ አለች አንድ ጓደኛዬ አንቺ የለማይ ልጅ ብላ ሰደበች አረታይ ትናንትና እኮ አባቴ ሳይታመም እኔም እንዳንቺ ብዙ ነገር ነበረኝ እኛም ቤት ብዙ ነገር ነበረ እንደሱ አይባሉም ብያት ነው ያለፍኩት ብዬ አለቀስኩ ሁለት ሆኖ ነው የሰደቡት እኔም ማለቅሰው ለፈጣሪ ነው ለምን አባቴን አሳስረህ አስቀምጥከው ይረር ነው ያለቀው በረር ነው ካለቀስኩኝ በኋላ የአንደኛው ልጅ አባስ ከክምር ላይ ወድቆ ትከሻው ተሰበረ እስካሁን ድረስ ስራ ይሰራል የኔ አባስ ስራ ይሰራል እግዚአብሔር ይመስገን የሁለተኛው ልጅ አባት ደግሞ የገዛ በሬው አንድ አይኑን አወጣው
ምን አልኩ ፈጣሪ እኔ እኮ እነሱ የምታረገው ለምንድን ነው ለደጋግ ቤተሰቦቻቸው ያደረክብኝ ብዬ እንደገና አዘንኩ። እና እኔ በውስጤ ማለቅሰው ከልቤ ነው። ከሰው ሲያስከፋኝ ከልቤ ስለማለቅስ ያ ደግሞ ውጤቱን አየዋለሁ። እና ከዚህ በኋላ ግን በሰው አላዝንም። ኢቭን ማሳድጎ ልጅ ራሱ በጣም ሲያሳዝነኝ እኔ ከቤት ወጣ ስል ድፍት ብሎ ቤት ሰዎች ላይ ድፍት ብሎ ብዙ መከራ ብዙ ነገር ተደበላልቆ ነው የማገኘው። እና እግዚአብሔር አምላክ ጸሎቴን ይሰማኛል። በተለይ ደግሞ ያዘንኩበትን ነገር ወዲያው ነው የሚፈጽምልኝ። እና ውድ ቤተሰቦቼ ዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ሸር ሰብት እና በጣም ያዘንኩበትን ጊዜ ነግራችኋለሁ። እናንተም ያዘናችሁበትን የተደሰታችሁበትን ጊዜ እያሰባችሁ እዚች ሚዲያ ላይ መታችሁ ብቅ ብቅ ብታረጉት ጥሩ ነው ሚዲያ ምናለው ማለት ነው። ስለምትከታተሉ እጅግ አድርጌ አመሰግናለሁ።